ሰላም ነው እናት? እንዴት ነሽ? አለ በእናትሽ ብር ከኪሴ ሰርቀውኝ ነው። በእናትሽ አትተባበሪኝም? በእናትሽ ታክሲ ውስጥ ስወርድ አጋጣሚ ከኪሴ ወሰዱብኝና ፈጣሪ ተፋኝና የስልኬም ተረፈች። ያማል እንዴ ሰውዬ? ምን ፈልገህ ነው? ምንም ረወኝ ነው ምሳሌ እኮ ስልኩን ተርፌ ነው ስልኩን ማል እኮ ነው ምን ልትከታተለኝ ነው ወይስ? አይ አረ እንደዛ አይደለም 50 ብር ምናምን ካለሽ እኮ የብር ነው የምታወራው? አረ ምን ችግር አለው? ስልክ ይዘሃል እኮ ሰርተህ መብላት ትችላለህ። ወጣት አይደል እንዴ እኮ አሁን ረቦኝ ነው እኮ ምን ችግር አለው? ትተዋል ያላግጣል እንዴ? አረ እናት ምን ችግር አለው? አረ ስሚ እናት በእናትሽ ለምንድን ነው የምትነካኝ? ጭራሽ ትነካኛለህ? ተባበሪኝ እያረቦኝ እኮ ተባበሩ ነገር ወጣት ነህ ሰርተህ መብላት ትችላለህ። እሱማ ሰርቼ መብላት ትችላለህ። ምን ያስፈልጋል? በእናትሽ አሁን አታፍርም እንዴ? ቆመህ እዚህ መንገድ ላይ ትትለምን ያውም ሴት ልጅ ምን ችግር አለ? አንተ የመሰለ ሰው አረ በእናትህ እንዴ ረቦኝ እኮ ነው ምን ችግር አለ? ለምን ትንሽ አታፍርም? ረቦኝ እኮ ነው። አረ በእናትህ ምን ሆነሽ ነው? አረ ተረጋጊ እናት። ስሚ እናት ምን ችግር አለው? 50 ብር ወይ 100 ብር ላለመስጠት ነው እንደዚህ? አንተ እያላገጥክብኝ ነው እንዴ? የምሬን ነው። ወጣት ነህ ሰርተህ መብላት ትችላለህ። ሲጀመር የለኝም። እሺ የለኝም። አዎ ተይ እባክሽ የለኝም። እንዴ አመሰግናለሁ። ምንድን ነው? መኪና ይዘህ ነው እንዴ? ምንድን ነው? አዎ መኪናዬ ነኝ። የኔ አባት በእናትህ ይቅር አድርግልኝ። እኔ እኮ ማለት ነው አንዳንድ ሰዎች በየመንገዱ እንደዚህ የሚለምኑ አሉና በቃ አስመሳይ ምናምን መስለኝ ነው። ይቅርታ ምንድነው አስመሳይ? እኔ ረቦኝ ነው ካልኩሽ እኮ እኔ ምንም ልልበስ ካልቸገረኝ እኮ ልጠይቀሽ እኮ አልችልም። ተናድጄ ነበር። በቃ ትንሽ የተፈጠረብኝ ነገር አለ በህይወቴ ላይና በቃ አናደውኝ ነበር ከቤት የወጣሁት። ይቅርታ። ኧረ እኔ ስልሽ ወንድ ልጅ ረቦኝ ነው 10 ብር 50 ብር ላለመስጠት አይደለም። በየመንገዱ እንደዚህ የሚለምኑ ብዙ ሰው የምር እኮ በጣም ብዙ ሰው የምር እኮ የሚለምኑ እኮ አሉ እኮ የምር ተሰርቀው ብራቸው ተሰርቀው የታክሲ አጥተው እኮ የሚለምኑ እኮ አሉ እኮ አውቃለሁ። ግን በእናትህ እኔ መንገድ ላይ እንደዚህ የሚለምኑ እኔ አላምናቸውም። በማርያም ይቅርታ አድርግልኝ በእናትህ። እንዴ ምን? እሺ ይቅርታ አድርጌልሽ ከዛስ ምን ጥቅም? በመቤቴ በጣም ጸጽቶኛል። መቤቴን በእናትህ ጸጽቶኛል። አዎ በእናትህ ምንድነው የምታወሪኝ? ምንም አንተዋወቅም እኮ የምናወራው ነገር የለም። አውቃለሁ ግን በቃ ትንሽ ደብሮኛልና በእናትህ ላውቅ። ምንድነው የምታወሪኝ? ደብሮኛል በቃ መንገድ ላይ ሲሄድ ምናምን ትንሽ ያስከፋኝ ሰው ነበረ። ቤት ትንሽ ተጣልቼ ነው የወጣሁት እና በእናትህ አስገብተህ አወራኝ በእናትህ። ምንድነው እኮ ልታወሪኝ የፈለግሽው? ማለት አስገብተህ አወራኝ በቃ። ከጓደኞቼ ጋር ትንሽ በቃ ጥሩ ሁኔታ ላይ አልነበርኩምና ትንሽ አስከፍተውኝ ምናምን ነገር እና ገብቼ ላውራ በማርያም። እና መጀመሪያ ግን ይቅርታ አድርግልኝ። እውነት እኔ እያስመሰልክ ነው መሰለኝ። እንዴ ሰልሽ የምር ቸግሮኝ ቢሆን ኖሮ እኮ በቃ አትረጂኝም። ኧረ እረዳሃለሁ። እውነት እንደዚህ ነው አይደለም። በጣም የሚያምር መኪና ነው ያስካው እና ክፈትልኛ በይ ልግባ። ነይ በዛው እኮ እንዴ ምን አንቺ? ኧረ በጣም ነው የሚገርመው ስልሽ ምንም አጋጥሞሽ ሊሆን ይችላል፣ ግን ሰው እንደዚህ ብሎ እኮ ሲጠይቅሽ እኮ በዚህ ደረጃ እንትን ማለት እኮ የለብሽ። አዎ እሱማ ልክ ነው። እኔ በጣም የሚያምሩ መኪና አግኝታ አባቱ ነው የሚያምረው መኪና እውነት በጣም ነው የሚያምረው። ተመችቶኛል። ያምር ገላገልከኝ። እኔ ነው የእውነት አንተ ራስህ በጣም ደስ ትላለህ። ኧረ ተይ አንቺ ደግሞ አንቺም እንደዚህ ጀመር። ጌታን ስለተዋወቅኩ በጣም ደስ ብሎኛል። እሺ እኔም በጣም ደስ ብሎኛል። በጣም ደስ ብሎኛል። የምር እኔም ደስ ብሎኛል። ግን ምንድነው አንቺ በሌላ ነገር ተበሳጭቼ ነው እንደዚህ ሆንኩ? በእናትህ በጣም ነው የደበረኝ ዛሬ። በጣም ከፍቶኝ ነው ያገኘው መንገድ ላይ የእውነት ትንሽ ጥሩ ሁኔታ ላይ አልነበርኩም መጀመሪያ ማለት ነው። ብታይ እኔ ያላወቅኩም ጀስት ልንዝናና ምናምን ነው መሰለኝ። ከዛ ደውለው ጠሩን ጓደኞቼ ማለት ነው። ሄድኩ ምናምን። ከዛ ከበፊት ፍቅረኛ ጋር ያገናኙኝ ያሰቡት እነሱ። እኔ ደግሞ አልፈልገውም በቃ ትቼዋለሁ። ምክንያቱም እሱ በጣም እኔ ላይ ብዙ በደል ያደርስብኝ ነበር። ቀዝሙት ምናምን እኔ ላይ ፈጽመብኝ ነበር። ገባ ማለት በቃ እኔ ላይ ዝሙት ምናምን ይፈጽም ነበር እሱ እና በዛ ምክንያት ነው ደብሮኝ የተወኩት። እኔ ፍቅረኛሽ ነው ማለት ማፈቅረው። አዎ የዚህ ነው አስበው። በጣም ነበር ማፈቅረው ግን አሁን ትቼዋለሁ በቃ። ከዛ እንደ ደውለው ጠሩኝ ምናምን ለቤት ገባው። ቤት ከገባው በኋላ በቃ እነሱ ለካ ሌላ ታሪክ ላይ ናቸው። በቃ እኔ ጭራሽ የማውቃቸው ሰዎች አይደለም የሚሆኑብኝ። ብታይ ገቡ ምናምን እሱ መኖሩን አልነገሩኝም። በቃ ልብስሽን ቀይሪ ምናምን አሉኝ። እኔ አላወቅኩም። ከዛ ልብሴን እየቀየርኩ እሺ መጣሁ አልኳቸው። ሻወር ልወስድ ማለት ነው። ከዛ ሻወር ልወስድ ራቁቴን ነበርኩ ምናምንና
በአጋጣሚ ሰውሎች ከገባው በኋላ ልብሴ ምናምን አወዳድቄ ነበር። ልብሴን ጠቅላላ የት እንደወሰዱት አላውቅም። ልብሴን ወስዶ ምናምን ሄደዋል። እኔ ብቻዬን ነኝ አስበው